አቤት። ቆይ በዚህ ሰዓት የተጋደምሹ ምንድነው? ስራ አይደል እንደምትሰሪው እዚህ ቤት? ራሴን በጣም አሞኛል። ዛሬ በጣም ከበደኝ አልቻልኩም። እና እኔ ምን ይመለከተኛል? በአሁን እነዚህ ወረቀቶች አንሻቸው። ደሞ ከመምሽ አታርፊም እንደዚህ ምን ትሰሪያለሽ? እስኪ ስራ ውስጥ እንዴ ስራ አንቺ ካለሽ እንጂ ከሌለሽ ይሆናል እንዴ? አንቺ እኮ ደህና ስትሆኚ ነው የመስራት አቅሙ ያለሽ። ነይ ቁጭ። አይዴ እንዳንተ ማን ያስባል? እንዴ ምን እያደረክ ነው? አደይን እያገዝኳት። ለምንድን ነው የምታግዛት? ራሷ አትሰራም እንዴ? እዚህ ቤት የተቀጠረችው እኮ ልትሰራ መሰለኝ። ቆይ አንተ ግን ለምሮ ክብረን ዝቅ የሚያደርግ ነገር ሁሉ የምታደርገው? ዝም በይ ልጁ። ዴቭ እኮ ለአንቺ ወንድምሽ እንደሆነ ሁሉ ለእኔም ልክ እንደ ወንድሜ ነው። የምርሽ ነው የምታወሪው? ጭራሽ ከኔ ጋር ልትወዳደር ያማረሽ? ዴቭ ለአንቺ ወንድምሽ ሊሆን አይችልም። እሺ አይመጥንሽም። እዛው ደረጃሽም። እሺ ሮሚዮና ጁሊት ምን ነው በአንድ ትንፋሽ ካልተነፈስን አላችሁ ባካችሁ? ሊዲያ ቤቴ ሳትደውይልኝ አትምጪ አላልኩሽም? ደግሞ በር ሳታንኳኳ አትግቢ አላልኩሽም? ኡፍ አሁን አንተንም እሷን ፈልጌ አይደለም የመጣሁት። ሊዱና ያግሽ ቤቴ ውስጥ ምን እየሰራችሁ ነው? ንገሩኝ እንጂ ምን እየሰራችሁ ነው? ተንኮሏ የበዛ ፍቅር እንግዲህ ዛሬም አደይን እያሰቃየቻት ትገኛለች። አደይ አመመኝ ብትልም እንኳን ልሰማት አልቻለችም። አደይ እጅግ በጣም የምታሳዝን ምስኪን ሴት ናት። ከክፍለ ሀገር የመጣችው ሰርታ ራሷን ለመቀየር ነበረ። እንደ እድል ሆኖ ግን እጅግ በጣም ከባድ ሰው ላይ ነው የጣላት። ቢሆንም ግን የፍቅር ወንድም ባርኮት እጅግ በጣም የዋህና እሷን የሚረዳት ሰው ነው። ታዲያ ፍቅር ዴቭን ስለምትወደው ዴቭና አደይ ስለሚቀራረቡ አደይን በዚህ ምክንያት አጥብቃ ትጠላለች። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ፍቅርና ደስታ ይብዛላችሁ። ሰላማችሁ ብዝት ይበልላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ነባሮች ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያስቀምጣችሁልኝ እስከ መጨረሻው አብራችሁኝ ቆዩ። ዛሬ ይዤላችሁ የመጣሁት አደይ ሰራተኛዋ የተሰኘው የድራማ ክፍል ነው። ታዲያ አደይ ወደዚህ ቤት የመጣችው ህይወቷን ለማሸነፍ ስትል እንዲሁም ደግሞ ለእህቷና ለእናቷ ስትል ብዙ ነገርን ታግሳ ብዙ ነገርን ችላ የምትኖር አንድ ምስኪን ሰራተኛ ናት። ቢሆንም ግን ሁለት እህትና ወንድም ቤት ገብታ እየሰራች ያለች ምስኪን ሰው ናት። ታዲያ እነዚህ ሁለቱ ወንድሟ እጅግ በጣም ምስኪን ሆነና ፍቅር ደግሞ በጣም ክፉ ሴት ናት። ታዲያ አደይ ላይ የምታደርገው ነገር በጣም አስከፊ ነው። አደይ ህይወቷን ለማሸነፍ ስትል ይህን ሁሉ ታግሳ ትኖራለች። አደይ ታዲያ እዚህ ቤት እየኖረች እያለች በሁለት ሰው ትወደዳለች። አንድ በቤቱ ባለቤት ባርኮትና እንዲሁም ደግሞ በእንግደኝነት እዚህ ቤት የመጣ በዳዊት ትወደዳለች። ታዲያ ሁለቱም አደይን ያፈቅሯታል። ቢሆንም ግን ባርኮት ፍቅሩን አውጥቶ አልተናገረም። ዳዊት ደግሞ እንደሚወዳትና እንደሚያፈቅራት በይፋ ተናግሯል። ቢሆንም ግን ዳዊት ሌላ የምትወዳት ሴት አለች። እሷም ፍቅር ናት። ፍቅር ዳዊትን እጅግ በጣም ትወደዋለች። የራሷ ለማድረግም ብዙ ትጥራለች። ቢሆንም ግን እስካሁን አልተሳካላትም። እንግዲህ አደይ የምትፈተነው በፍቅር ነው። ፍቅር አደይን የምትፈትነው ዳዊትን የራሷና የራሷ ለማድረግ ነው። ግን ደግሞ ሳይወደዱ መውደድ እጅግ ከባድ ነው። ታዲያ ፍቅር አሁን ላይ ምንም የምታደርገውን ነገር አታውቅም። ዳዊትን የራሷ ለማድረግ ስትል አደይን በጣም ታሰቃያለች። የኤላ ሀብል በመጥፋቱ ኤላ አደይ ላይ አዝኖባት ነበረ። ምክንያቱም
ኤላን ሀንግ ያደረገው የአደይ ዘመድ ስለሆነ እሷ አስተባብራ እሱን ሀንግ ያስደረገች መስሎት አዝኖባት ነበረ። ግን ደግሞ አደይ ስለዚህ ጉዳይ ምንም የምታውቀው ነገር የለም። ታዲያ አደይ ህይወቷን ለማሸነፍ እንጂ ስለምንም አይነት ነገር የምታውቀው ምንም የለም። ሀብሉ ተገኝቶ ነበረ። ከተገኘ በኋላም ድጋሚ የአደይ ጃኬት ውስጥ በማድረግ ፍቅር ለአደይ ሰጥታ ነበረ። አደይ ጃኬቱ ሲሰጣትም ጃኬቱን እንጂ ሀብሉን አላየችም ነበር። ጃኬቱን ለብሳ እህቷን ወደ ክፍለ ሀገር ለመሸኘት ከቤት ስትወጣ አንድ ምስኪን ልጅ መንገድ ላይ ስትሯሯጥ ታገኛለች። ሰራተኛዋ እያባረራት። ታዲያ ስታገኛትም ራቁቷን ነበረች። የለበሰችውን ጃኬት አውልቃ ትሰጣታለች። ልጅቷም ጃኬቱን ለብሳ አመስግናት ትሄዳለች። ታዲያ ይሄን ጃኬት ስትሰጣት ፍቅር ሀብሉን አስቀምጣ ስለነበረ አደይ ደግሞ ምንም አላየችም። ታዲያ ጃኬቱ የተሰጣት ልጅ ቤቷ ደርሳ ስታይ ሀብሉ ውስጥ ነበረ። ይህን ሀብል ስታገኝ የሆነ ነገር ትዝ አላት። ከዛሬ 7 ዓመት በፊት እጅግ በጣም በቅንጡ የምትኖርና እናት አባት ያላት ልጅ ነበረች። ቢሆንም ግን አንድ ፍቅረኛም ነበራት። ፍቅረኛዋ በቤተሰቦቹ ምክንያት ከሀገር ወጥቶ ውጭ ሀገር ይኖር ነበር። ታዲያ ይመለሳል በማለትም ብትጠባበቅም ምንም አልተመለሰም ነበረ። ታዲያ እናትና አባቷንም አታለች፣ ፍቅረኛዋንም አታለች። ይቺ ሴት ለምለም ትባላለች። ታዲያ ይህንን ሀብል ስታይ የፍቅረኛዋ ሀብል እንደሆነ ገምታለች። ግምቷም ትክክል ነበረ። ታዲያ ስለዚህ ሀብል ለማጣራት ስትል አደይን በድጋሚ ለማግኘት ትፈልጋለች። አደይንም መንገድ ላይ የሄደች ስታፈላልግ በስተመጨረሻም ታገኛለች። ስለዚህ ሀብል ብትጠይቅም እሷ ግን ሀብሉ ጃኬት ውስጥ እንደነበረ አላየችም ነበር። ይሄን ሁሉ ታሪክ የሚሰሩት ፍቅርና ሊዲያ ነበሩ። ታዲያ ይህን ሀብል ካገኘች በኋላ ይሄ ሁሉ ሴራ የፍቅር ስለሆነ እንደዚህ በቀላሉ ሀብሉን አንሰጥም፣ ስለዚህ ጨዋታውን መቀየር አለብን በማለትም ለምለም ሀብሉን እራሷ ጋር ታቆያለች። ታዲያ ሀብሉ ለምለም ጋር መኖሩን ስታውቅ ፍቅር አሁንም በድጋሜ ወደ ኤላ ቤት ተመልሳ ኤላና ለምለም ስለተገናኙ እዛ ቤት ይኖራል በማለትም ተመልሳ እዚህ ቤት ትመጣለች። አስቀድማ ሊዲያ ገብታ አደይ ታማ እንደነበረና እንደምትፈልጋት ለለምለም ትነግራለች። ለምለምም በድንጋጤ ተነስታ ትወጣለች። ኤላም ለምለምን ተከትሎ ይወጣል። ታዲያ አሁን ፍቅርና አደይ ተፋጠዋል። ፍቅርና ሊዲያ ወደዚህ ቤት ገብተው አሁንም ሀብሉን በመፈለግ ላይ ናቸው። ታዲያ ኤላ ከቤት ሲወጣ ስልኩን ቤት ጥሎ ስለነበረ ስልኩን ለመቀበል ወደ ቤት ተመለሰ። መንገድ ላይ ሀብሉን የወሰደበትን ልጅ ስላገኘም ተጣልቶ አንቆት ነበረ። እኔ ስለ ሀብሉ ምንም የማውቀው ነገር የለም፣ ሀብሉን ለፍቅርና ለዛች ነጫጭባ ሰጥቻለሁ፣ ደግሞም የአደይ ቤተሰብ መሆንህን አላወቅኩም፣ ይቅርታን ብያለሁ በማለትም እሱም ካጠገቡ ይሄዳል። ታዲያ ኤላ ስልኩን ለመውሰድ ወደ ቤት ሲመለስ ሁለቱ ቤቱን እየፈተሹ ይገኛሉ። ታዲያ ዳዊትም ከአደይ እንዲርቅ ሲሉ አደይና ዳዊትን ለማጣለት ሙከራ ያደርጋሉ። አደይ ዳዊትን እንድትጠላ ወይም ደግሞ ዳዊት ከአደይ እንዲርቅ ለማድረግም ሙከራ ሲያደርጉ እንግዲህ ምክንያት ያደረጉት አደይ ሊዲያን ደበደበቻት ወይም ደግሞ ሊዲያን አስፈራራቻት። ስለዚህ አደይን ምን ብናደርጋት ይሻላል? እንደዚህ እንድትጠግብ ያደረጋችሁ እኮ ዳዊትና ባርኮት ናችሁ፣ እኔ አልቻልኩም በማለትም ፍቅር ትናገራለች። እውነት እንደዚህ አድርጋ ከሆነ በጣም አዝናለሁ ብሎ ዳዊትም ከእንግዲህ በኋላ በሊዲያ እንዳትመጪብኝ፣ ሊዲያ እህቴ ናት በማለትም እሱም አደይ ላይ ተናገረ። አደይ በጣም አዘነች። እሱ ብቻ ነበረ እዚህ ቤት ውስጥ ለሷ የሚቆረቆረው። ቢሆንም ግን አሁን ላይ እሱም ተቀየረባት። ይህ ነገር ደግሞ የፍቅርና የዛች የነጫጭባ ታሪክ ነው። ታዲያ ዳዊት ድራማ እያለ የሚበላ ነገር አምጪልኝ በማለትም አደይን ጠርቶ ይነግራታል። እሷም እሺ በማለት የሚበላውን ነገር እሰራለሁ፣ ግን ደግሞ ምን አርጌህ ነው እንደዚህ ብለህ ለነሱ የተናገርከው?
ሊዲያ ያለውን ነገር ሁሉንም ነግራኛለች በማለትም ትለዋለች። እሱም መልሶ እንዴት አንቺ እዛ ቤት ካልሄድኩ ብለሽ ታስቸግሪያለሽ በማለትም ይጠይቃታል። ታዲያ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ቀጣዩን ይዤላችሁ እስከምመጣ በያላችሁበት ሰላምና ፍቅር ደስታ ይብዛላችሁ እያልኩኝ ዛሬ ከወዲሁ እለያችኋለሁ። ባይ ባይ፣ ደህና ሁኑልኝ። እንደተለመደው ላይክ እና ሼር በማድረግ አብራችሁን ቆዩ ስል አሁንም በድጋሚ እጠይቃለሁ። ሰላምና ጤና ደስታ ይብዛላችሁ።